የሚኖሩባቸው ቤቶች ከግድግዳና ከጣሪያ በላይ ናቸው። የራሳቸው ትንፋሽ፣ የራሳቸው ትዝታ፣ አልፎ ተርፎም የራሳቸው የሆነ ክፉ መንፈስ ሊኖራቸው ይችላል። አዲስ አበባ በግንባታ የምትናወጥ፣ አሮጌው ፈርሶ አዲሱ የሚተካባት ከተማ። ነገር ግን በእነዚህ ኮንክሪቶችና ብረቶች መካከል ተቀብረው የሚቀሩ ምስጢሮች ቢኖሩስ? ዛሬ የምነግራችሁ ታሪክ ልብ ወለድ አይደለም። ይህ በከተማዋ ዳርቻ በጨለማና በዝምታ በተዋጠው አንድ የተጠናገተ ቪላ ውስጥ የተከሰተ፣ አሁንም ድረስ መልስ ያልተገኘለት አስፈሪ እውነት ነው። ይህንን ቪዲዮ እስከ መጨረሻው ስታዩ በሰውነታችሁ ላይ የሚረጨው ቅዝቃዜ የሚነግራችሁ አንድ ነገር ይኖራል። አንዳንዴ ብቻችንን ነን ብለን በሚናስብበት ቅጽበት የማይታዩ አይኖች ከግድግዳው ጀርባ ሆነው ይመለከቱናል። ኤልያስ ይባላል። በንግድና ኢኮኖሚክስ ትምህርቱ የመጨረሻ ዓመት ተማሪ ነው። እንደ ማንኛውም ተማሪ የኑሮ ውድነትና የቤት ኪራይ ጣጣ ሰልችቶት ነበር። በአጋጣሚ ከአዲስ አበባ ዳርቻ በሚገኝ አንድ ገለልተኛ መንደር ውስጥ የሚገኝ ቪላ ያገኛል። ቪላው ግዙፍ ነው፣ ነገር ግን ግንባታው ገና አልተጠናቀቀም። ግድግዳው ቀለም አልተቀባም። ደረጃዎቹ አሁንም በኮንክሪት ሻካራነት እንደተሸፈኑ ናቸው። ይሁንና ባለቤቱ ክፍሉን የሚሰጡት በማይታመን ርካሽ ዋጋ ነበር። ኤልያስ ክፍሉን ሲከራይ አንድ ነገር ብቻ ነበር ያስተዋለው፤ የቤቱ ቅዝቃዜ። ፀሐይ በበረታችበት ቀን እንኳ የቪላው ውስጥ አየር እንደ በረዶ ቤት ይቀዘቀዛል። ነገር ግን ለተማሪ ምን ይቆጠራል በሚል ግዴለሽነት ሻንቃውን አውርዶ መኖር ጀመረ። መጀመሪያ አካባቢ ሁሉም ነገር ሰላማዊ ይመስል ነበር። ነገር ግን ከሳምንት በኋላ ያ ያልታሰበው ክስተት መጀመር ጀመረ። በኢትዮጵያ ባህል ከምሽቱ 6 ሰዓት ወይም እኩለ ሌሊት የጥላ ወሬኞችና የረቂቅ መናፍስት ሰዓት እንደሆነ ይታመናል። በኤልያስ ቤት ግን ቅዠቱ የሚጀምረው ሌሊት 9 ሰዓት ላይ ነው። በየቀኑ ልክ 9 ሰዓት ሲሆን በቤቱ ሰገነትና በግቢው ውስጥ ግንባታ ድምፅ ይሰማል። የብረት መጋዝ ድምፅ፣ የድንጋይ መዶሻ ምት እና የከባድ ዕቃዎች ወዲያና ወዲህ መጎተት። ኤልያስ መጀመሪያ አካባቢ ባለቤቱ ሌሊት ሰራተኛ ያሰሩ ይሆናል ብሎ አስቦ ነበር። ነገር ግን ድምፁ በጣም ቅርብ ነው። ልክ መኝታ ቤቱ በር ላይ ግንባታ ሥራ እየተከናወነ ይመስላል። አንድ ምሽት ድፍረቱን አሰባስቦ የእጅ ባትሪውን ይዞ ወደ ውጭ ወጣ። መስኮቱን ከፈተ። ግቢው ጭር ያለ ነው። ጨረቃዋ በደመና ተሸፍናለች። ምንም የሚንቀሳቀስ ሰው የለም። ድምፁ ግን አሁንም ይሰማል። ግድግዳ ውስጥ ልክ ሕይወት የሌለው ኮንክሪት በራሱ እየተገነባ ይመስላል። ኤልያስ በድንጋጤ ወደ አልጋው ተመለሰ። ያቺ ሌሊት ረዥም ነበረች። የልቡ ትርታ ግድግዳው መዶሻ ድምፅ ጋር አብሮ ይመታ ነበር። በሚቀጥለው ቀን ኤልያስ ለባለቤቱ ስልክ ደወለ። አከራዬ፣ ሌሊት የሚሰማው ድምፅ ምንድን ነው ሲል ጠየቃቸው። ባለቤቱ ለጥቂት ሰከንዶች ዝም አሉ። ከዚያም ድምፃቸው ተንቀጥቅጦ ያ ቦታ ያረፈበት መሬት የድሮ መቃብር እንደነበር ይነገራል። ስንገነባውም ብዙ አደጋዎች ደርሰዋል። ዝም ብለህ ተኛ፣ አትውጣ የሚል አስፈሪ መልስ ሰጡት። ይህ መልስ ለኤልያስ ሰላም አልሰጠውም። ይልቁንም ቤት ውስጥ ብቻውን እንዳልሆነ እንዲሰማው አደረገው። አሁን የምነግራችሁን በደንብ አስተውሉ፣ ምክንያቱም እውነተኛው ሽብር የጀመረው ከዚያ በኋላ ነው። ኤልያስ ድምፁን በስልኩ ለመቅረጽ ወሰነ። ሌሊት 6 ሰዓት ስልኩን አበራና ድምፅ መቅረጫውን አስጀመረ። በመኝታ ቤቱ ጥግ ቆሞ ይጠብቃል። ድምፁ እንደተለመደው ተጀመረ። ክረሽ
ስልኩን ወደ ግድባው አስጠጋ። በድንገት ግን የስልኩ ፍላሽ በራሱ በርቶ ጠፋ። በዚያች ቅጽበት በስልኩ ስክሪን ላይ የሚገርም ነገር አየ። ከፊት ለፊቱ ያለው ግድግዳው ላይ የአንድ ሰው ጥላ ይታያል። ጥላው ግን የኤልያስ አይደለም። ጥላው በጣም ረዥም፣ ትከሻው ሰፊና በእጁ መዶሻ የያዘ ሰው ይመስላል። ኤልያስ ዞር ብሎ ሲመለከት ግን ክፍሉ ውስጥ ከእርሱ ውጭ ማንም የለም። ጥላው በግድግዳው ላይ ብቻ ነው ያለው። ይህ ጥላ በዝግታ ወደ ኤልያስ መቅረብ ጀመረ። ኤልያስ በድንጋጤ ስልኩን ጥሎ ወደ ውጪ ሮጠ። እስከ ጠዋት ድረስ ግቢ ውስጥ በሚገኘው ትንሽዬ ዘበኛ ቤት ተጠልሎ አደረ። ንጋት ሲተካ ፀሐይ ስትወጣ ፍርሃቱ ትንሽ ረገብ ያለለት መሰለው። ወደ ክፍሉ ተመልሶ ልብሱን ይዞ ለመውጣት ወሰነ። ነገር ግን ወደ መኝታ ቤቱ ሲገባ ያየው ነገር እስከ ሕይወቱ ፍጻሜ ድረስ የማይረሳው ትዕይንት ሆነ። የመኝታ ቤቱ ወለል ትናንት ማታ ንጹሕና ደረቅ የነበረው አሁን በትኩስና እርጥብ ሲሚንቶ ተሸፍኗል። ሲሚንቶው ገና አልደረቀም፣ ከውስጡም እንፋሎት ይወጣል። በጣም የሚገርመው ግን በዚያ ትኩስ ሲሚንቶ ላይ የእግር ኮቴዎች አሉ። ኤልያስ ኮቴዎቹን በደንብ ተመለከታቸው። ኮቴዎቹ ልክ የእርሱኑ ጫማ መጠንና ቅርጽ ይከተላሉ። ልክ ኤልያስ በዚያ ትኩስ ሲሚንቶ ላይ ተራምዶ ያለፈ ይመስላል። ነገር ግን እርሱ በዚያ በኩል አላለፈም። ኮቴዎቹን አይኑ እየተከተለ ሄደ። ኮቴዎቹ በቀጥታ ወደ መኝታ ቤቱ ግድግዳ ያመራሉ። በደንብ ስሙኝ። ኮቴዎቹ ግድግዳው ጋር ሲደርሱ አይቆሙም። ይልቁንም ወደ ጠንካራው የኮንክሪት ግድግዳ ውስጥ ጥልቅ ብለው ገብተው ይጠፋሉ። ልክ ግድግዳው በር ሆኖለት አንድ ሰው ወደ ውስጥ እንደገባ ሁሉ ኤልያስ በድንጋጤ እየተቀነቀጠ ግድግዳው ነካው። ግድግዳው ድንጋይ ነው፣ ጠንካራ ነው። ነገር ግን ኮቴዎቹ በግልጽ ወደ ውስጥ ገብተዋል። በዚያች ሰከንድ ኤልያስ አንድ ነገር ተገነዘበ። በየሌሊቱ የሚሰማው የግንባታ ድምፅ ቤቱን ለመጨረስ ሳይሆን በቤቱ ግድግዳ ውስጥ ሰዎችን ለመቅበር የሚደረግ ሥራ ይመስላል። ያ ቪላ በሲሚንቶና በብረት ብቻ የተገነባ አይደለም። በውስጡ የታሸጉ ነፍሳት እንዳሉ ተረዳ። ኤልያስ ሻንጣውን እንኳ ሳይይዝ ከዚያ ቤት ሮጦ ወጣ። ዛሬ ያ ቪላ አሁንም በአዲስ አበባ ዳርቻ በዛፎች ተከቦ ቆሟል። ባለቤቱ ቤቱን ለመጨረስ ሞክሮ ነበር። ነገር ግን ማንም ሰራተኛ እዚያ ግቢ ውስጥ ከአንድ ቀን በላይ ማደር አልቻለም። ሁሉም የሚናገሩት አንድ አይነት ታሪክ ነው። ሌሊት 8 ሰዓት ላይ የማይታዩ እጆች አብረን ይሰራሉ ይላሉ። ይህ ታሪክ የሚያስተምረን ትልቅ ቁም ነገር አለ። አንዳንድ ቦታዎች ላለመገንባት ይመረጣሉ። አንዳንድ መሬቶች የሰው ልጅ እንዲኖርባቸው አይፈልጉም። እናንተስ በምትኖሩበት ቤት ውስጥ ሌሊት የሚሰማችሁ እንግዳ ድምፅ የለም? ወይስ ግድግዳ ውስጥ የሆነ ነገር ተቀብሮ ይሆን? ይህ ቪዲዮ ካስፈራችሁ እና ተጨማሪ እውነተኛ አስፈሪ ታሪኮችን የምትፈልጉ ከሆነ ሰብስክራይብ ማድረጋችሁን እንዳትረሱ። አስተያየታችሁን ደግሞ በኮሜንት መስጫው ላይ አስፍሩልኝ። በሚቀጥለው ቪዲዮ እስክንገናኝ ከጨለማውና ካልተጠናቀቁ ቤቶች ተጠንቀቁ። ሰላም ሁኑ።